ከዱዓዎች ሁሉ በላጩ ዱዓ የአረፋ ቀን የሚደረግ ዱዓ ነው። አላህ ሁሌም ይቀበላል። ግን በአብዛኛው ዋስትና ያለው በጣም ተቀባይነት ያለው ቀን ቢኖር የአረፋ ቀን የሚደረግ ዱዓ ነው። ወኸይሩ ማ ቁልቱ አነ ወነቢዩነ ሚን ባዕዲ ኸይር ከተባለ ንግግር እኔም ይሁን ከኔ በፊት የነበሩት ነቢያቶች በአጠቃላይ ሚን ቀብሊ ከኔ በፊት የነበሩ ነቢያቶች በአጠቃላይ ያሉት ነገር ኸይረኛ ነገር ቢኖር አሉ ላኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ አላ ኩሊ ሸይን ቀዲር። ከአላህ በስተቀር የሚመለክ አምላክ የለም። ዋህደሁ ብቻውን፣ ላ ሸሪከ ለሁ አጋር የለም። እዚህ ጋር የሚታረድ ከአላህ ውጭ የለም። ቀብር አይመለክም፣ አይጠራም። አላህ ብቻ ነው ሊማጸኑት፣ ሊገዙት፣ ሊያጎበድዱለት፣ ሊሰገድለት የሚገባው ለአላህ ብቻ ነው። ስትደሰት አልሐምዱሊላህ፣ ስትቸገር የአላህ እንጂ ሌላ አድባር ቆሌ የሆነ ቦታ ምትለው የለም። ላኢላሃ ኢላላህ ይህ ነው። ከአላህ በስተቀር የሚመለክ አምላክ የለም። ላ ማዕቡደ ቢሐቅን ኢላላህ በእውነት የሚመለክ ከአላህ ውጭ የለም። በውሸትስ የፈለገው ይመለካል። ህንድ ላይ ላም ትመለካለች፣ አይጥ ይመለካል፣ ድንጋይ ይመለካል። የተለያየ ቦታ ስትመለክ በውሸት ብዙ አለ። በእውነት ከተባለ ግን ከአላህ ውጭ የለም። ለሁል ሙልክ ንግስናው በአጠቃላይ እሱ ነው። ወለሁል ሐምዱ ምስጋና